ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ዓለም በአንድ ልብ የደም ዝውውሯ እየተላለፈ በእኩል ጉዳትና ስጋት እያስተናገደች ባለችበት በዚህ ወቅት ነገሮች ከመርገብ ይልቅ እየተወጠሩ የራስ ምታቱ ተባብሷል። ዝሆኖች ተጣልተው ዳፋው ለሁሉም ተርፏል። አሜሪካና እስራኤል ቦድነው ኢራንን የሚወጉበት የጦርነት እሳቱ ብዙዎቹን እየሳበ ነው። ከነዚህም መካከል ቀድሞም በቁርሾ የቆዩት የሁቲ አማጽያን ዘመዴ ያሏትን ኢራንን ደግፈው መጣንባችሁ ብለዋል። እስራኤል በጋዛ ላይ ካካሄደችው ጦርነት ጋር ተያይዘው በቀይ ባህር ላይ በሚተላለፉ መርከቦች ላይ ጥቃት በመክፈት የሚታወቁት እነዚህ የሁቲ አማጽያን አሁንም በቀይ ባህር ላይ ጥላቸውን ጥለዋል። አብዛኛውን የየመንን ክፍል የተቆጣጠሩት የሁቲ አማጽያን በሐማስና በእስራኤል ጋዛ ውስጥ ጦርነት ሲካሄድ በነበረበት ጊዜ ቀይ ባህርን አቋርጠው ወደ እስራኤል ወደ አውሮፓ የሚጓዙ ናቸው ያሏቸውን መርከቦችንም የጥቃት ኢላማ አድርገው ነበር። አሁን ደግሞ አጋራቸው የሆነችው ኢራን በአሜሪካና በእስራኤል ጥቃት ከተከፈተባት ከአንድ ወር በኋላ በቀይ ባህር በኩል በሚያልፉ መርከቦች ላይ ጥቃት እንደሚፈጽሙ ዝተዋል። ወር ሙሉ ሲያደቡ የቆዩት ሁቲዎች ጥበቃ የሚደረግላቸው ናቸው ባሏቸው የእስራኤል ወታደራዊ ይዞታዎች ላይ በሚሳኤል ጥቃት መፈጸማቸውን ሲገልጹ እስራኤልም ይህንኑ አረጋግጣለች። ይህ ጥቃት ያልበቃቸው ሁቲዎች በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት የተናጋው የዓለም ነዳጅ እንቅስቃሴ ባለበት ሁኔታ ያበጠው ይፈንዳ በሚመስል መልኩ በቀይ ባህር በሚተላለፉ መርከቦች ላይ ጥቃት እንደሚፈጽሙ ገልጸዋል። የየመንን ዋና ከተማ ሰንዓን ጨምሮ ሰሜናዊውንና ሌሎችንም የሀገሪቱን ግዛቶች የሚቆጣጠሩት ሁቲዎች የተጠናከረ ወታደራዊ ኃይልና የጦር መሳሪያ እንዳላቸው ከዚህ ቀደም በእስራኤልና በሳውዲ ላይ በፈጸሟቸው ጥቃቶች አሳይተዋል። ታዲያ ይህን የሁለት ጌቶች ጠብ ዳርና ዳር ሆነው የሚመለከቱ በበዙበት እንዲሁም ትዝብት ውስጥ ላለመውደቅ የሚተነፍሷትን እያንዳንዷን ቃል በሚቆጥሩበት ጊዜ ከዚህ ጠብ አድርሰኝ ያሉት የሁቲ አማጽያን እነማን ናቸው? ዓላማቸውስ ምንድነው? ብለን ስንጠይቅ ቢቢሲ ታሪካቸውን እንዲያስፍሯል። Yemeni armed forces will proceed to target its ships and naval vessels operating within the Red Sea. ሁቲዎች የየመን ታጣቂ ቡድን ሲሆኑ መሰረታቸውም ዛይዲስ በመባል የሚታወቁት የሀገሪቱ የሺያ ሙስሊም ነው። ቡድኑ በአውሮፓውያኑ 1990ዎቹ ሲቋቋም በወቅቱ የየመን ፕሬዝዳንት በነበሩት አሊ አብደላህ ሳሌህ አገዛዝ ውስጥ የተንሰራፋውን ሙስና ለመዋጋት በሚል ነበር። ስማቸውን የወሰዱትም ከንቅናቄው መስራች ከሁሴን አሊ ሁቲ ነው። ራሳቸውንም አንሳር አላህ ወይም የአምላክ ደጋፊዎች ብለው ይጠራሉ። በአሜሪካ መሪነት ምዕራባውያኑ ኢራቅን መውረራቸውን ተከትሎ ሁቲዎች አምላክ ታላቅ ነው፣ ሞት ለአሜሪካ፣ ሞት ለእስራኤል የሚል መፈክርን ማሰማት ጀመሩ። እስራኤል አሜሪካና ሰፊውን ምዕራባዊ ክፍል የሚቃወምና በኢራን የሚመራው አክሲስ ኦፍ ሬዚስታንስ አባል መሆናቸውንም አስታወቁ። ከሁቲ በተጨማሪ ሐማስና ሄዝቦላህም የዚህ ጥምረት አካል ናቸው። ሁቲዎች በአሁኑ ወቅት በቀይ ባህር በኩል ወደ እስራኤል የሚያቀኑ መርከቦች ላይ ጥቃት ለመፈጸም የተነሱበት ዋና ምክንያትም አለኝታችን ያሏት ኢራን ጥቃት ስለደረሰባት ነው። ሁቲዎች በመጀመሪያ ላይ ከፍተኛ የፖለቲካ ጥንካሬ ማግኘት የቻሉት ፕሬዝዳንት አሊ አብደላህ ሳሌህን በተኩት በፕሬዝዳንት አብዱራቡህ ማንሱር ሃዲ ላይ በተነሱበት ወቅት ነው። ይህም በአውሮፓውያኑ 2014 ነው። ከቀድሞ ጠላታቸውና ከስልጣን ከተነሱት ፕሬዝዳንት ሳሌህ ጋር ስምምነት ላይ ከደረሱ በኋላም እሳቸውን ወደ ስልጣን ለመመለስ አስበው ነበር። በቀጣዩ ዓመትም በየመን በሰሜናዊ ክፍል የሚገኘው የሰዓዳ ግዛትን ተቆጣጠሩ። ይህም ዋና ከተማዋን ሰንዓን መቆጣጠር ያስቻላቸው ሲሆን ፕሬዝዳንት ሃዲንም ወደ ውጭ እንዲሰደዱ አስገድዷቸው። የየመን ጉረቤት የሆነችው ሳውዲ አረቢያም ወታደራዊ ጣልቃ ገብነትን በመፈጸም ፕሬዝዳንት ሃዲን ወደ ስልጣን በመመለስ የሁቲዎችን ኃይል ለማሸነፍ ሞከረች። ሳውዲ በተባበሩት አረብ ኤሚሬቶችና በባህሬን በመደገፍ ነበር ወታደራዊ ጣልቃ ገብነቱን በየመን ውስጥ የፈጸመችው። ነገር ግን ሁቲዎች ከሀገር ውስጥ ባሻገር በውጭ ኃይሎች የተፈጸመባቸውን ጥቃቶች በመቋቋም ሰፊውን የየመንን ግዛት በመቆጣጠር ቀጥለዋል።
በአውሮፓውያኑ 2017 የቀድሞው ፕሬዝዳንት ሳሌህ ወደ ሳውዲ ጎራ ለመቀላቀል ሲሞክሩም በሁቲ ታጣቂዎች ተገደሉ። የሁቲ አማጽያን በሊባኖስ ውስጥ ከሚገኘው ከሺዓው ታጣቂ ቡድን ሄዝቦላ ጋር ጥብቅ ቁርኝት አላቸው። ሄዝቦላህም ለሁቲ አማጽያን ከአውሮፓውያኑ 2014 ጀምሮ ሰፊ ወታደራዊ ስልጠናዎችን እየሰጠ መሆኑን ሽብርተኝነትን የሚዋጋው ኮምባቲንግ ቴሮሪዝም ሴንተር የተሰኘው የአሜሪካው የምርምር ተቋም አስታውቋል። ሁቲዎች ኢራንን በአጋርነት የሚያዩት ሲሆን ሳውዲ አረቢያን ደግሞ ሁለቱም የጋራ ጠላታቸው አድርገው ነው የሚመለከቷት። ኢራን ለሁቲ አማጽያን የጦር መሳሪያ ታቀርባለች የሚሉ ጥርጣሬዎችም ጎልተው ይሰማሉ። ሁቲዎች በአውሮፓውያኑ 2017 በሳውዲ መዲና ሪያድ ላይ ያስወነጨፉትን ባሊስቲክ ሚሳይል ያቀረበችው ኢራን ናት በማለት አሜሪካና ሳውዲ አረቢያ ከሰውም ነበር። በተጨማሪም በአውሮፓውያኑ 2019 ሁቲዎች የሳውዲ ነዳጅ ማምረቻቸውን ለማጥቃት የተጠቀመችባቸውን የክሩዝ ሚሳይሎችና ድሮኖችም የሰጠችው ኢራን ናት በሚል ሳውዲ አረቢያ ትከሳለች። ሁቲዎች በ10 ሺዎች የሚቆጠሩ የአጭር ርቀት ሚሳይሎችን ወደ ሳውዲ አረቢያ ያስወነጨፉም ሲሆን በተባበሩት አረብ ኤሚሬቶች ኢላማዎች ላይም ጥቃት ሰንዝረዋል። እነዚህን መሳሪያዎች ለሁቲ አማጽያን ማቅረብ የተባበሩት መንግስታት በኢራን ላይ የጣለውን የጦር መሳሪያ እገዳን የሚጥስ ቢሆንም ኢራን በጭራሽ ክሱን አትቀበለውም። ዓለም አቀፍ እውቅና የተሰጠው የየመን መንግስት የፕሬዝዳንቱ አመራር ምክር ቤት ነው። ፕሬዝዳንት አብዱራቡህ ማንሱር ሃዲ በአውሮፓውያኑ 2022 ስልጣናቸውን ለምክር ቤቱ አስተላልፈዋል። የምክር ቤቱ መቀመጫም በሳውዲ አረቢያ መዲና ሪያድ ነበር። ሆኖም አብዛኛው የየመን ህዝብ የሚኖረው በሁቲ አማጽያን ቁጥጥር ስር ባሉ አካባቢዎች ነው። ሁቲዎች በሰሜናዊ የሀገሪቱ ክፍል ግብር የሚሰበስቡ ሲሆን የሀገሪቱንም መገበያያ ገንዘብ ያትማሉ። የመንግስታቱ ድርጅት የጸጥታው ምክር ቤት ሁቲዎች በአውሮፓውያኑ 2010 ከ100,000 እስከ 200,000 የታጠቁ ወታደሮችና ያልታጠቁ ደጋፊዎች እንዳሏቸው ገልጸዋል። ምክር ቤቱ ይህን መረጃ በሁቲ እንቅስቃሴ ላይ ባለሙያ የሆኑትን አህመድ አል-ባህሪን ዋቢ አድርጓል። የተባበሩት መንግስታት ድርጅት በተጨማሪም በየመን ሁቲ አማጽያን የተመለመሉ 1500 ህጻናት በውጊያ ከ5 ዓመት በፊት ሞተዋል ብለዋል። የሁቲ አማጽያን ረጅሙ የየመን ቀይ ባህር ጠረፍን ይቆጣጠራሉ። ከነዚህ አካባቢዎች ነው በመርከቦች ላይ ጥቃቶች የሚፈጸሙት። The Houthis have already shown their reach. Missiles, drones, long-range strikes across the Red Sea region. ሁቲዎች ለቀሪው ዓለምና ለመካከለኛው ምስራቅ ሀገራት ወሳኙን የቀይ ባህር መተላለፊያ የሆነውን ባብል መንዴብን መዝጋት እንደሚችሉ በማሳየት ፍላጎታቸውን ለማሳካት ጫና ማሳረፍ እንደሚችሉ ማሳየት ይፈልጋሉ። በተጨማሪም ሐማስና ኢራንን ለመሰሉት አጋሮቻቸው ያላቸውን አጋርነት ለማሳየት በቀይ ባህር ላይ ጥቃት የመፈጸም አቅም እንዳላቸውም በተግባር አሳይተዋል። በተጨማሪም በጋዛ ጦርነት ወቅትና አሁን ደግሞ ኢራንን በመደገፍ ከየመን ወደ ደቡባዊ እስራኤል ሚሳኤሎችን በማስወንጨፍ ጥቃት ፈጽመዋል። ቀደም ሲል በእስራኤል በፈጸሙት ጥቃት ከእስራኤል በኩል የተሰጣቸው አጸፋ ከፍተኛ ዋጋ አስከፍሏቸዋል። በተፈጸመባቸው የአየር ድብደባዎች ከባድ ቁሳዊ ጉዳትን ከማስተናገዳቸው በተጨማሪ በርካታ መሪዎቻቸው ተገድለውባቸዋል። ታዲያ እንደዛቱት ሁቲዎች በቀይ ባህር ላይ ጥቃት የሚፈጽሙ ከሆነ ቀውሱ እንደሚባባስ እየተነገረ ነው። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ